ኢየሱስ የሰው ልጆችን መሰረታዊ ጥያቄ ነው የመለሰው። መጽሐፍም የሚያብራራው ይህንን ነው። ለተቀበሉት ያልተቀበሉት አሉ ማለት ለተቀበሉት ግን በስሙም ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጅነት የሚገኘው በማመን ነው። በስሙ ማመን ምን ማለት ነው? ስም የሰው ልጆችን ወይም የሆነ ነገርን ቁስን መለያ፣ መግለጫ፣ መጠሪያ፣ ስያሜ ነው። በመጽሐፍ ቅዱስ ውስጥ ግን ስም ከዚህ የዘለለና ጠለቅ ያለ ትርጉም ነው። ለምሳሌ የነቢያት ሕይወትና ተልኳቸውን ብናይ ኤልያስ እግዚአብሔር እርሱ አምላክ ነው ማለት ሲሆን ነቢዩ በነበረበት ዘመን ላይ የእግዚአብሔር አምላክነት አጠራጣሪ ሁኔታ ውስጥ በገባበት ሰዓት ነቢዩ በሕይወቱ በተለያዩ ነገሮችን በተለይም በቀርሜሎስ ተራራ ላይ ያደረገው ፍልሚያ የእግዚአብሔር አምላክነትን በግልጥ ያሳየ ነው። ዳንኤልን ብንወስድ እግዚአብሔር ዳኛዬ ነው ማለት ሲሆን የእስራኤል ልጆች ባቢሎን ምርኮ በነበሩበት ሰዓት ምንም እንኳን ዳንኤል በሐሰት ክስና ፍርድ ቢወቀስም የእግዚአብሔርን እውነተኛነት፣ የፍርዱን ታማኝነት እና እውነተኛ ዳኝነት በግልጥ ያሳየ ሰው ነው። እነዚህ እና ሌሎች ስሞች መግለጫዎች ናቸው። የእግዚአብሔር ስም ግን ባህሪው፣ ማንነቱ ዘላለማዊ ህልውናው እንጂ መጠሪያ አይደለም። ሙሴ አምላኩን መተዋወቅ ሲፈልግ ስሙን ጠየቀ። እግዚአብሔርም ለሙሴ እኔ ያለና የምኖር ነኝ ያህዌ፣ ዘላለማዊ ማንነቱን የሚያሳይ የጸና ስም ነው። ሰማያትና ምድርን በውስጧም ያሉ ፍጥረቶችን ሁሉ የፈጠረ በቃሉ ደግፎ የያዘ ያጸና የሚያስተዳድር የሚገዛ ታላቅና የማይመረመር አምላክ በዘመኑ መጨረሻ ሰው ሆኖ ማንነቱን ገለጠ። ሰው በመሆኑ ስም ተሰጠው፣ ኢየሱስ ተባለ። የስሙ ትርጓሜ እግዚአብሔር ያድናል ማለት ነው። የእግዚአብሔርን አዳኝነት በቀጥታ የሚገልጽ ስም ነው። ኢየሱስ ፍጹም ሰው እና ፍጹም አምላክ ሲሆን ጸጋና እውነትን ተሞልቶ በእኛ አደረ፣ በምድርም ተመላለሰ፣ የሕይወት ቃልንና መንገድን አስተማረ፣ የአባቱን የአብን ክብር ገለጠ፣ ኃጢአታችንንና ሞታችንን ወስዶ ስለኛ ቆሰለ፣ ተሰቀለ፣ ሞተ፣ በገዛ ኃይሉን ትንሣኤን አደረገ፣ አረገ፣ በአባቱ ቀኝም ተቀመጠ። እኛም ከእግዚአብሔር አብ ጋር በመስቀሉ በኩል ተገናኘን፣ ታረቀን፣ ሰላምም ሆነ። ይህ ሁሉ የእግዚአብሔርን የማዳኑን ሐሳብ፣ የአዳኝነቱን ጥበብና ኃይል፣ ምሕረትና ፍቅሩን፣ ማንነቱን የያዘ ስም ኢየሱስ፣ ብቸኛ የተቀባ ስም ኢየሱስ፣ ከስም ሁሉ በላይ ከፍ ከፍ ያለ ስም ኢየሱስ፣ ብቸኛና ብቸኛ መዳኛ ስም ኢየሱስ፣ አምልኮ የሚቀርብበት ብቸኛ ስም ኢየሱስ። ኢየሱስ ስሙ ተሰጥቶን በስም ውስጥ ሁሉ ነገር አለ። ስሙን ማመንና መቀበል ማለት ኢየሱስን ሙሉ ማንነቱን መቀበል ማለት ከአብ ዘንድ የተላከውን ይህን ውድ ስጦታ ለኃጢአታችን የታዘዘውን ዘላለማዊ መድኃኒት መውሰድ፣ በእርሱ በኩል የተደረገውን ቤዛነት፣ አስታራቂነት፣ ጽድቅ፣ ቅድስና እና ድል የራስ ማድረግ ማለት ነው። የእግዚአብሔር ልጅነት የኢየሱስን የስሙን ማንነት ስናከብር፣ ስንገዛ እና ስናውጅ የምናገኘው ነው። እምነት ከመስማት እንደሆነ ማወቅ፣ ያወቅነውን መቀበል፣ የተቀበልነውን ማመን፣ ያመንነውን መኖር ነው። እኔ ሕይወት እንዲሆንላችሁና እንዲበዛላችሁ መጣሁ። ክርስትና በስሙ ኃይል የሚኖር ነው፣ የሚበዛ ሕይወት ነው። እነሆ ይህንን ስም አሜን ብሎ መቀበልና መኖር ይሆንላችሁ። ተባረኩ።